እስኪ ስለ ስነ ምግባር ነው ስነ ምግባር ምንድን ናቸው? ስነ ምግባር ምንድን ነው የሚለው ማለት ስነ ምግባር በእስልምና ምን ያክል ቦታ አለ የሚለውን ለማየት ሞክር። በዚህና ቪዲዮ በቀጣይ ደግሞ ስነ ምግባር ምንድን ናቸው የሚለውን ያያለን። ስነ ምግባር የእስልምና አንዱ አካል ነው። አንድ ሙስሊም ስነ ምግባር ሳይኖረው ጥሩ ሙስሊም መሆን አይችልም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያለ ሰላም በሳቸው ላይ ይሁንና ስነ ምግባርን ነው ያስተማሩት። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለ በጎና ስለ መጥፎ ስራ ተጠይቀው በጎ ስራ መሉ ማለት ወስነል ኹሉቅ ወይም መልካም ስነ ምግባር ነው በማለት መልሰዋል። እንደዚሁም ስለ እርሳቸው ሰሃቦች ሲመሰክሩ አብዱላህ ኢብኑ አምር ኢብኑ አስ ረዲየላሁ ዐንሁ እንዳስተላለፉት አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ባለጌ አልነበሩም፣ እንዲሁም ብልግና ማየት ወይም መስማት አይሹም ነበረ። እንዲህ ይሉም ነበረ እነ ሚን ኺያሪኩም አሕሰነኩም አኽላቃ፣ ከመካከላችሁ መልካሙ ሰው ወይንም ጥሩ ሰው የሚባለው ስነ ምግባሩ ከሌሎች የተሻለ የሆነው ነው ብለዋል። አቡ ሁረይራ እንዳስተላለፉት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አላህ ውጫዊ ቅርጽ ቁመናችሁን ውበታችሁን አይመለከትም፣ እንደዚሁም ልቦናችሁን ነው የሚመለከተው በማለት ተናግረዋል። ይህን ሐዲስ ቡኻሪ ዘግበውታል። እና ስነ ምግባር በእስልምና ትልቅ ቦታ የተሰጠው ነው። ሁላችንም ስነ ምግባር ላይ እንበረታ ወይም ስነ ምግባራችን እንዲያምር ልንጥር ይገባል።